Come on, come on, come on, bro. Not back out. Woo! እረፍ ስንልህ አድብ እያልን ነው እንጂ እረፍት ውሰድ እያልህ አልነበረም እኮ። ምርጫነት ያቀረብነው 1 ብር በትላንትናው ዕለት የዳዊት ጽጌ አልበም ላይ ሴት ልጅ አቅፎ እያነባ ካማን ከበስማ ምን አይነት ማች ነው? ቦምቦክላት ያ ኦል እንዴት ናችሁ? ዩር ቦይ ዩኒክ ጂ ኢዝ ባክ። ዛሬም እንደተለመደው በጣም ያበበሩ ቪዲዮዎች ተዘጋጅተዋል። ዘና ፈታ እንላለን፣ ሪያክት እናደርጋለን፣ እንስቃለን ማለት ነው። እስከ ቪዲዮአችን መጨረሻ አብራችሁ መቆየታችሁን እንዳትረሱ። በዛሬ ቪዲዮ ደግሞ ያበደ ጊቫዌይ ይዘንላችሁ መተናል። ይህ ቪዲዮ 1000 ቪው ከሞላና 100 ላይክ ካለው ኮሜንት ላይ ድሮፕ አድርጉ። የፈለጋችሁትን ነገር ጻፉ። እንዴት ነው? ሰላም ነው? ምርጥ ነው? ምናምን በሉ። ኮሜንት ላይ ከጻፋችሁ ሰዎች አንድ ሰው መርጬ ኤርፖድ ሸልማለሁ ማለት ነው። ግን ይህ የሚሆነው 1000 ቪው እና 100 ላይክ የሚያልፍ ከሆነ ነው ማለት ነው። እንግዲህ ዘና ፈታ እያላችሁ ጠብቁን። እስከ ቪዲዮአችን መጨረሻ አብራችሁን ቆዩ። የመቻችሁ በዚህ ሰዓት ይጣላል። እሺ ስፒድ ደውል ሳቆ እንጂ ልስማ። እንዴት ነው ማች ቢያደርገው? ካማን ይቻላል። ኦ ማንግ ቢቀርብህ እኮ ነበር የሚሻለው እንዴ። አዶናይ አብረዋላ ከሱ ጋር አትውልም አርፈህ ምን ታስ ልጅ እናት አንዴ ቆሚ። በያ ሸኝኝም ቸኩዬ ነው። ወዴት ነው የምትሄደው? እዚሁ ቅርብ ቦታ ነኝ። የት? እኔ ፒያሳ ነኝ። አይበቃንም ደግሞ ይበቃሃል። ካማን bro እናት በቃ አውርጂ። በቃ በፈልገው ላኪቻለሁ። በቂ ነው። ማንግ ሐዋሳ ይለያል። ምን በምክንያት ነው bro። በቃ ካማን ማን ካማን ምንድን ነው በያ ካማን ከበስማ ምን አይነት ማች ነው? አንተ ሉክ ካማን you got it አንድ አይነት ማን ምንም ልዩነት አንድ አይነት የእረፍት ጊዜ ማራዘምን ይመለከታል። እረፍ ስንልህ አድብ እያልን ነው እንጂ እረፍት ውሰድ እያልህ አልነበረም እኮ። ምርጫነት ያቀረብነው 1 ብር በትላንትናው ዕለት የዳዊት ጽጌ አልበም ላይ ሴት ልጅ አቅፎ እያነባ የምንፈራ ተባየ ፍርካስን ሴቶቹ ሃይላንድ ውስጥ ከተው ከርሞ ነው ይዞት ሜ ዘብነገደ ይሁዳ ናዝራዊ ንፋስ አዛዥ መብረቅ መሪ ስልጣኑን በመፈንቅለ መንግስት ተቆጣጠረው። የሲግማ ሙቭመንት ገሸሽ አድርጌ የአልፋ ወይም የአውራ ወንድነትን እመልሰዋለሁ። 50% የወንዶች ጉዳይ አባላትን መቀነስ። ጺም የሌላችሁ ወንዶች በመስኮት ዝለሉ። የፌሚኒስት ሰላይ ናችሁ። ኪሎአችሁ ከ60 በታች የሆናችሁ ወንዶች በመስኮት ዝለሉ። እናንተ ገመድ ትዘላላችሁ። ገመድ መዝለል ደግሞ የሴቶች ስራ ነው። ለዲ በኩሉ ለአገልግሎቱ ዘመን የምስጋና እንዲሁም ደግሞ የካሳ ክፍያ ከፋይናንስ መውሰድ ትችላለህ። በምክትልነት አብሮኝ እንዲያገለግል የመረጥኩት ደግሞ ሚስተር ዋይ አብሮኝ እንዲሰራ ፈልጋለሁ። ዲቤክ አላስፈላጊ ነገሮችን እያደረገ ነው ወገን። አላስፈላጊ የሆነ መፍትሄ ቢበጅለት አሪፍ ነው። ሌላኛው እየወሰለት ያለ የወንዶች ጉዳይ አባላችን ነው። ምንድን ነው ያየሁት ብሮ? ምንድን ነው ያየሁት? ኦኬ ይመችሽ። 2-3 ዓመት ሞግሌ ላከው። ከዛ ሰው ምንድን ነው ይሄ?
ይቅርታ አድርጉልኝ ለወንዶች ስኪን ኬር የምትሉ ሰዎች ቀሚስ ልበሱ። ሚስተር ናውጣ እንዴ ሚስተር የዘጠናዎቹ እንዴ ታስታው በእንጆድ እኮ ነው ታጥበን ያደግነው። ፊቴን ጠዋት በአጃክስ ነው የታጠብኩት። ለዚህ ነው የቆረፈደው። ወንድ ልጅ ቆፍ ደድ ሲል ነው የሚያምረው። ይቅርታ ስሜታዊ ኮንኩባችሁ። እኔ አልደግፍም ስኪን ኬር ለወንድ አልደግፍም። የምትቀባውን አቮካዶ ለኔ ስጠኝ እበለዋለሁ። እበለዋለሁ። የአራዳ ልጅ እውነቱ ነው። ወንድ ልጅ ቆፍጠን ቆፍደድ ቆጠር ሲል ነው የሚያምርበት። ዝም በለ ስኪን ኬር ነው እንዴ ሩቲን መቀነስ አለብህ ብሮ መቀነስ አለብህ። አይ የመጣች መሰከሷ የምንቁም ነገር ነው አባቴ። ይኸውልህ ትመጣለች ተተተራታለ ከዛ ፈርቸቸስ ቀር በኋላ ታሽተራታለ እንዴ የመጣች አንዴ እሺ ጄሬ ጎንጆ እንዴ ነሽ አረሽ ምን ተፋሽኩ ትራንስፖርት እና አንቺን የመሰልሽ ልጅ ምንም አይነት ፍቅረኛ የለኝም ነው እንዴ? ነበረኝ። በቅርብ ነው ከሪሌሽንሺፕ የወጣሁት። ጸባዩን ለኔ አይደለም ማለት ነው። ገድየው ነው። ለቁም ነገር አልነበረም የሚፈልገኝ። ጊዜ እንዳቃጠለብኝ ሲገባኝ አስወገድኩት። ተግረበ ቀለበት አዘጋጅሽ 24 ካራት 3 ኪሎ ሚላስ የሚቀመስ ሳልሰጠው 1 ሳምንት ሙሉ ቤዝመንት ውስጥ ካስቀመጥኩት በኋላ አሰቃይቼ ገደልኩት። ሄሎ ኬተሪንግ እና ዲጆም ይጨረስ በቃ ለቁም ነገር ነው የፈለኳት። እንደዛ በሲቃ እየለመነኝ ምንም ሳላዝንለት ቆዳውን ገፍፌ አስወገድኩት። ሄሎ ብሮ በቃ ሽማግሌዎቹ ይዘጋጁ። እሺ በፍጣን ቶሎ በል። አው ሸምገል ይበሉ። መሞቴ ነው። እንዳንቺ ወደድኩት ሰው የለም። በጣም ለቁም ነገር አይደል የፈለካት? እንዴት ነው እንጀራ? እንጀራውን እኔ ነኝ የጋገርኩት። ማንዬ እንዴት ነው እንጀራ? እንዴት ነው እንጀራ? እንዴት ነው እንጀራ? ሰላሳ ጊዜ ነው የምጠይቀው። የኔ ውስጥ ተጠራጣሪ ነው። ውስጥ ነው የገባሁት። እናታችሁን ስንት አለል የበዛበት የዘንድሮ ሴቶች ሙያ ልመዱ እንላለን፣ አይችሉም። ልክ አንድ ቀን እንጀራ የጋገሩ ቀን በቃ አያስቀምጡንም። አንድ እንጀራ ጋግረው ገና ኩኛ ገና ብሩኖ ደሞ ጥሩ ነበረ ሲጎዳ ፎቃቃ ወያላነ እግዚአብሔር ነጢነ አራተኛ ነን አንደኛ ናችሁ። እንደው ዶርጉ 2 ጨዋታ 3 ጨዋታ አሪፍ ቢሆን ተጎዳ ብሎ ቪዲዮ መስራት ፎቃቃ ወያላ የመልክ ክፋት። ይኸውልህ የኛ ተጫዋች ተጎዳም አልተጎዳም ኤምሬትስ ላይ ተሰጥቷል። you will never recover from that። በጣም ረጅም ጊዜ የምናወራው ጨዋታ ነው። ማስቲኪኒውን እንዳዘነ ሰው ኩኛም አለ ገና አይዞህ ነው እንደሜ አለን። ገና ዛሬ ፉልሃም ይሰጠዋል ማንንም እንዳሰማ። ኮናችሁ ይሄን ቪዲዮ ስክሮል አድርጉት ወንዶች። ዛሬ የምናወራው ስለ ሴቶች ነው። ሴት ልጅን እንዴት በፍቅር ጠብ ማድረግ እንደምችል አስተምራለሁ። እንዴት በፍቅር እየተጎተተች እንድትከተልህ እንደምታረግ ዛሬ ያሳያለሁ። እዛ ጋር እንደምታያት አንድ ሴት ቁጭ ብላለች። ሄጄ እንዴት እንደማሰማምጣት ያለህ ትማራለህ። ይቻላል። እንዴ አረ ሊል ነው በርግጠኝነት። ሰላም ነው እግዚአብሔር ይመስገን። ደስ ይላል። ይኸውላችሁ እዚህ ጋር ልቧን ጠብ እያደረኩት ነው። ዝም ብላችሁ ደህና ነሽ? አዎ እርግጠኛ ነሽ? ምን ነው? አይ ግራ ጎኔን እያመመኝ ነው። ተበላሽ ነጥብ ጣልሽ። ተጫዎች በግነሽ እንዴ? ልቤን ጋጥሽ ነው የኔ ቆንጆ። ፈሳሽ እንዴ? አበባ እየሸተተኝ ነው። በቃ ፌል አድርጓል። አረቄ ነሽ እንዴ? መለኪያሽ ጠፋብኝ። በቃ ፒካፕ ላይ አይሆንም። ፒካፕ ላይ አይሆንም። ለኢትዮጵያ በህይወቷ መቼም ነው ማረሳኝ። ይኸውልህ አማርኛ ፒካፕ ላይ አይሆን አትጠቀሙ አልኩ እኮ። በቃ ቢቀርብ ነው ቢቻል። ድሮም እኮ ጠንቋይ ሰላቢ አባትሽም ምንም አያመጡም። ማንንም አልሰማም። A few moments later እና ይገርምሻል
ወይኔ ስማ አንተን ያጠፋው መጀመሪያም እንደዚህ አይነት ሴት አጠገብ መድረስ አልነበረብህም። በቃ this is your you know በቃ በመርሳ ከተማ የምትኖሩ እንዲሁም አካባቢዋ የምትገኙ ሰዎች አንድ ጥቁር አህያ ጠሪ ያለ ጠፍቶ ነው። አንዴ እስኪ ያገኛችሁ ካላችሁ ኧረ እባክህ ከምሬን ነው። ቀኝ ጆሮው ላይ ቆረጥ ያለ ነው፣ ጫፉ ላይ ማለት ነው። ጠሪ ያለ አህያ ነው እና ጠቆር ያለ ነው አህያው። ለምን አፋልጉኛለህ? ሁላችሁም ያገኛችሁ ካላችሁ ኮሜንት ላይ ጻፉና ሳውቁንማ ወሮታውን እንከፍላለን። የተጠጋባችሁ ካላችሁ እንደው ተባበሩን ነው ጋይስ። ለነገሩ ከባድ ነው። እዩት ፊቱን ራሱ ልጁ ነው የጠፋበት እንዴ። ልጅ ጠፍቶበት እንዲቆሙ በሰላም ተባበሩን ማለቱ ራሱ ትልቅ ነገር ነው። አለማልቀሱ አለመጮ እሱ ስለሆነ ነው። በሉ ፈለግ አድርጋችሁ ንገሩት። ምንድነው ጀርባውን ሰጥቶን የተገተሉ ይሰውይ ምን ንቀት ነው አግኝተሽ ነው አንተ ቲቪተኛ ነህ ከኛ ይቀርብት ይልም 10 ትቦ ድሮም ማለት 9ኛ ነበር ሞደው ትቦ ጥርስ ካኝ በቂ ነው ካመንጅ ገምናም ነገር እቺ ፋራ ነች። ኧረ ወጣብሽው አንተ ታገለግላለህ መች እንደምትጠቅም አይታወቅም። ወጣብሻ ታገለግላለህ ተከፋፈልከው እንደዚህ አይ ግን ጎበስ አንተ ጥረትህን በማገናዘብ ነገር ወሳኝነት አለ። ደምሰል ለታ አላረግ አያስፈልግም። ናሻው እጂ ጅሚልጅ ምንድነው? ተሳሳትሽ። አየሽ ተሳሳትሽ ተሳሳትሽ አልኩሽ እኮ። በቃ አንድ የተመቻት ነገር ይሄ ነው። እያየሽ ነው። በደንብ ነው ማገለግለው። ሳገለግል በውስጥ መስመር አዋሪኝ በይ ቶሎ በይ። ምንድነው ማን ትራንስፈር ነው የተደረገው ከሲቢኢ ወደ አዋሽ። ማን በቃ ያበደ ሚስጥር ያገባው። እጅግ በጣም እድለኛ ነህ። ትክክለኛ ምርጫ ማለት አንድ ላይ እስቲ ሁላችሁም እኛም ኮራን በምርጫ እኛም ኮር ይሸታል ጋምቤላ። እኔ ምን አገባኝ የፈለገው። እኔ እኮ የሚገርሙኝ በቃ የማንም መጫወቻውን እኮ ማለት ነው። እኛ ጋምቤላዎች አርሰናል የፍሳፈስ ይሸታል ጋምቤላ። አይ ጋምቤላ በቃ የማንም መቀለጃው ነው። ማንም አረ ሩቅ ነው ለማለት ነው ያራዳል ጋምቤላ ማለት ነው። የሚነገር ነገር ጠፍቶ ነው አሁን አርሰናል የፍሳፈስ ይሸታል ጋምቤላ ማለት። በነገራችን ላይ ሼር በማድረግ ለዚህ እንቡጭ ለሆነ ሰው ያርሱልኝ። እኛ ጋምቤላዎች የአርሰናል መግሚያሚያ ወይንም የአርሰናል ፈስ መሽተቻ ቦታ አይደለንም። እኛ መሽተቻ ይልቁንስ የን ሲኒኙን አርሰናል የፈሳፈስ ይሸታል ኦልድ ትራፎርድ ብለህ ብትቀይረው ያምርባል። ምክንያቱም በጋምቤላ አትምጣብን። እኛ የማንም ግማታም ወይንም የማንም ግም ማሽተቻ ቦታ አይደለም። አርሰናል ግም ነው እያለ ነው። ስለዚህ ይሄን ቪዲዮ ሼር በማድረግ ለዚህን ቡጭ አድርሱ። ያራዳ ልጅ ግን ፖላይት ሆነን ስንነጋገር ማለት ነው ከክፋት አስቦት አይደለም። በቃ ሩቅ ነው ለማለት ነው። ምን ሆነሽ ነው የኔ አባት? ይሄ ዜን ነው። ይሄንን ምን አልከኝ እንድታስቡ ፈልጋለሁ መሰለኝ። የድሮ ፍቅረኛን አስታወስካት? እየወደድካት እያፈቀርካት ለአንቺ ልሙትልሽ እያልካት በለው ጥላሄደችውን አስታወስካት? በላት በላት። እንዴት አድርጋ ለሌላ ሰው ብላ ጥላት ትሄዳለች? እንዴት
ወይ ቺታ አንቺን ያጠፋሽው ቪኒ መጀመሪያም አንቺን ያጠፋሽው አየሻ። የሆነ ወይ ኤክሷ ወይ የሆነ ቦይፍሬንዷ ምናምን ብትለው ገሎት ነበር። አለሚቱ ነች። አበበ ነው። መኩሪያ ነው። ደጀኔ ነው። ደበበ ምን ማለት ነው? ደበበ አውራቸው ጅቡ ነው። አረ ማረ ደበበ ላይክ ምንድነው የደበበው? ወዴት ነው የደበበው? ምንድነው መደበብ? ምንድነው ደበበ? ደርባባ እንዳለ ግራ ገባ። አይደለም ደበበ ላይክ አለና ለመላችሁ ሲኒ ይመስላል። በዳዳስ ምን ማለት ነው? the fuck is ደበበ? ያ ግን እውነቱን ነው። ደበበ አበበሽ አበበ ነው። ፈለቀ አንተ የአማርኛ ስሞች ግን በጣም ሃርድ ናቸው። ኧረ እንዴት ያበደ ዕቃ ነው እንጂ ቻልሽበት ወይ አንተ ተው እንጂ እንዴት ነው እንደዚህ በመጣው ሰው እንደዚህ እረፍ። ባለፈው ስንት ነገር መክሬ ራስህን እኮ ነው የምታረክሰው እንደዚህ አፍን መከፈት። ወይኔ አተፍታ ተባልካዲ ብቻሽን ይወሉ ተባቴ ይላል። ይሄ ልጅ በቃ በሴት ነው የሚጠፋው። አንድ ቀመስ በእናትህ ብቻዬን መብላት ስለማልወድድ ካልክ እንግዲህ ለአንተ አጠፋሽ አልበላም አላልክም እንዴ? እማሳላልከኝ እንዴ? መላል ታዲያ ዱለት እንደዚህ ቀመስ በረከት የለም። ከዛ ደግሞ እንዴት እንዳስጠላኝ በአንድ ጉርሻ የራስ ማን ነው የሚከፍለው? አሁን ይሄንን ዱለት አንተ ነህ ወይስ እሱ? ማን ነው የሚከፍለው? እስቲ ኮመንት ላይ ማን መክፈል እንዳለበት አሳውቁኝ። ያ ጋይስ የዛሬ ቪዲዮአችን ይሄንን ይመስል ነበር። እስከዚህ ሰዓት ድረስ ስለቆያችሁ በጣም እናመሰግናለን። ያበደ ጊዜ እንዳሳለፋችሁ ተስፋ አደርጋለሁ። በሌላ ቪዲዮ እስክንገናኝ ኤቭሪባዲ ሰብስክራይብ እያደረጋችሁ ጠብቁን። I love you all. Peace out.